ሰላም ሰላም። በመጀመሪያ ሄርሜ የኔድ በቃ ሰላም በያቸው። እሺ ከዛ 200 ሰው ነው የቀረን። 200 ሰው ሲገባ ልክ 10,000 ሲሞላ ጌሙን እንጀምራለን። ሰላም በያቸው ማለት የምትፈልጊውን ነገር በሙሉ አሁን መድረኩ ያንቺ ነው። እንደፈለግሽ ማለት ትችያለሽ። እሺ በነፃነት እንደፈለግሽ። ሰላም ሰላም፣ እንዴት ናችሁ? እንኳን አደረሳችሁ ለትንሳኤው በዓል። እንግዲህ ያው 9800 ሰው ነው 200 ሰው ጨምሮና 10,000 ሆነን እናሸንፋለን። ዛሬ ስለበዛ ስላነሳ አይደለም፣ አቅም በተግባር ማለት ነው። ስለዚህ የምሬ ነው ብላችሁ ከልቤ ነው የተግባር ሰው ነው። ስለዚህ ጌሙን መጫወት ከጀመርን ጌሙ ከተጀመረ ጀምሮ ነው ጊፍታችሁን መስጠት የምትጀምሩት። አሁን ጊፍታችሁን ያዝ አድርጓትና ልክ ጌሙ ሲጀመር ነው ጊፍታችሁን አቅማችሁን ማሳየት ያለባችሁ። የአብርሽ እህቶች፣ የሄርሜላ እህቶች፣ የአቤል እህቶች እንዲሁም አዲስ ያመጣችሁ የማርት እህቶች እንዳላችሁ ይህን ነገር ማሸነፍ አለብን። ከዛ ባለፈ አብርሃም የገባልኝ ቃል አለና እውነት በጣም አዝናለሁ። እናንተ በዚህ ነገር ልታስደስቱኝ ይገባል አይደል? አብርሃም በደንብ ቃሉን አይረሳትም። እኔ ካሸነፍኩኝ የገባልኝ ቃል አለ እና ደግሞ በጣም ፍንጭ እየሰጠኝ ነውና እንደማታሳፍሩኝ፣ እንደምታኮሩኝ በጣም እርግጠኛ ነኝ እና ደግሞ የተግባር ሰው እንደሆናችሁ በጣም እርግጠኛ ስለሆንኩኝ ስለዚህ ላይቭ ጌሙ ከተጀመረ ጀምሮ ነው ጊፍታችሁን መስጠት ያለባችሁ። ለማንኛውም ሄርሜ 100 ሰው ቀርቷታል። 10,000 ሰው ልክ ሲገባ ጌሙን የምንጀምር ነው ማለት ነው የሚሆነው። 10,000 ሰው ይግባ። 100 ሰው ነው የቀረው። 100 ሰው እስከዛ ሙዚቃውን ለስለስ አድርገህ ክፈትልና ቤላዬ ቶሎ በል። ስለዚህ ጋይስ 100 ሰው ነው የቀረና ሼር አድርጉትና 100 ሰው እንደምንም ጎትታችሁ አምጧቸው። ይህን ሙዚቃ በጣም ትወደዋለች እና ለዛ ነው ብዙ ጊዜ ትጋብዘኛለች ሄርሜ ማለት ነው። ታፕ ሼር። ዛሬ የኛ ቀን ነው። ዛሬ የዋሆች ቀን ነው። ጋይስ ጌማችንን ልንጀምር 5 ደቂቃዎች ይቀሩናል። 5 ደቂቃዎች ይቀሩናል። ስለዚህ ሁላችሁም ሼር ታፕ ማድረጋችሁ እንዳትረሱ። ሌላው ልነግራችሁ የምፈልገው ነገር ጌሙ ቤስት ኦፍ 3 ነው። ቤስት ኦፍ 3 ማለት 3 ጊዜ ነው የሚጫወቱት። እንግዲህ ሄርሜ 2ቱን ካሸነፈች አሸንፋለች ማለት ነው ጌሙን። ስለዚህ ቤስት ኦፍ 3 ነው። እንደምንም የመጀመሪያውን ብንሸነፍ ባንሸነፍ ችግር የለውም። ሁለተኛና ሶስተኛውን ግን መሸነፍ የለብንም ጋይስ በደንብ። ስለዚህ ተዘጋጁ፣ ሬዲ ሁኑ። እኔ የምልሽ ወይ እሺ፣ ለማንኛውም ጋይስ ጌማችንን ልንጀምር ደቂቃዎች ይቀሩናል። ጌማችንን ልንጀምር ደቂቃዎች 5 ደቂቃ ነው የቀረን። በዚህ 5 ደቂቃ 10,000 ሰው ቢገባ ደስ ይለናል ጋይስ። 10,000 ሰው ቢገባ ደስ ይለናል። እንደምንም ጋይስ 10,000 ሰው እንጠብቃለን። 10,000 ሰው እንጠብቃለን።
ዛሬ ሰርጋችን ነው፣ ዛሬ ደስታችን ነው። ዛሬ እንግዲህ ጋይስ በምንም አይነት ሁኔታ እንቅልፌን አልተኛም። ሲጀመር ካሸነፍኩኝ እንቅልፌን አልተኛም። የእውነቴን ነው የምላችሁ። ሲጀመር እንደማታሳፍሩኝ እርግጠኛ ነኝ። ታኮሩኝ ያላችሁ የተግባር ሰው ነው እንዳለ ያለው እዚህ አይደል እንዴ? አንድ ሰው ላይ ነው አንድ ሰው በቂ ነው። በደንብ ሄርሚን እንድታሸንፍ አንድ ሰው በቂ ነው። ስለዚህ አቤላ ወይ ሙዚቃ ልክፈተው? አዎ ክፈትልን። ከዛ ጌማችንን ስንት ደቂቃ ቀረን? 3 ደቂቃ ቀርቶናል ጋይስ፣ 3 ደቂቃ ቀርቶናል። ጌሙ ሊጀምር 3 ደቂቃ ቀርቶናል። ጌሙ ሊጀምር 3 ደቂቃ ቀርቶናል። 3 ደቂቃ ቀርቶናል። ስለዚህ ሁላችሁም ሼር አድርጉት፣ ታብታብ አድርጉት። እንግዲህ አንሸነፍም ግን እናሸንፋለን። በደንብ እኔ እንደማሸነፍ እርግጠኛ ሆኜ ነው ሲጀመር የሚገባው። 100% በደንብ እንሸነፋለሁ የሚል ሀሳብም የለኝም። ኧረ አይኖረንም ጋይስ። ስለዚህ ማለት ነው ሄርሚ ፕሮሚዝሽን ላለማጣት ያቸው ነገር የለሽ። ኧረ ጉዴ ፈላ። ምን እንደምላችሁ አላውቅም፣ ግን ደግሞ ፕሮሚሱ በጣም እንደሚያስፈልገኝ ነው እየተሰማኝ ያለው ከምላችሁ በላይ። ምክንያቱም ከዚህ በፊት አድርጎ በማያውቀው መልኩ ነው ካሸነፍሽ ግን እያለኝ ነው የኔ ውድ አብርሃም። እና ለእናንተም ሰርፕራይዝ ይሆናል ብዬ አስባለሁ። በእርግጥ እኔ ምን እንደሆነ አላውቅም፣ ግን ደግሞ ሰርፕራይዝ መደረግ ስለምፈልግ እባካችሁ ለምታውቁት ጓደኞቻችሁ ሼር እያደረጋችሁ ታብታብ እያደረጋችሁ እንገባለን፣ ጌማችንን እንጫወታለን። በቃ ቁርጥ ብለን ነው የምናሸንፈው። እናሸንፋለን አይደል ነው? ግድ ይላል። በደንብ ሰላም ብለሻችኋል። ግን በደንብ እንኳን አደረሳችሁ የኔ ውድ ቤተሰቦች፣ ዋናችሁ ቤተሰቦች፣ የኔ ውድ እህቶች። የምሬ ነው ጌታ። አቅማችንን ማሳየት አለብን። ተስፋ እንዳቆም አላማረባትም ደግሞ አላምርም። ይሄን መካድ ይቻላል? አይቻልም። አላምርም። ጋይስ እንግዲህ ጌማችንን ኦልሬዲ ታይም ጨርሰናል ማለት ነው። እሺ ልንጀምር ነው ጋይስ። እንደነገርኳችሁ መሸነፍኛ ቤት አይሰራም። ቤስት ኦፍ 3 ነው። ትንሽ ደቂቃ ነው ጌሙ። ኦልሬዲ 4 ደቂቃ ማለት ከዚህ በኋላ ይሄ ኦዲየንስ የሚቆየው 12 ደቂቃ ነው ማለት ነው ከዚህ በኋላ ከኛ ጋር። ስለዚህ ላለመሸነፍ በቻልነው አቅም መሞከር አለባችሁ። አዎ እግዚአብሔርን መጣር አለብን። አንሸነፍም ብለን እናስባለን። ኦልሬዲ አንሸነፍም 100% ማለት ነው። 10,000 ሰው ገብቶ ግን ጌሙን ብንጀምር ደስ ይለን ነበር። አንድ ጊዜ ጋይስ፣ 2 ደቂቃ ልስጣችሁና ሼር አድርጋችሁ ታብታብ አድርጋችሁ አንድ ጊዜ እንደምንም 10,000 ሰው እንግባ። 10,000 ሰው ከዛ ጌማችንን እንጀምር። ኦልሬዲ ታይም አልቋል። የተሰጠን ታይም ጌማችንን መጀመር ግዴታችን ነው። ግን ደግሞ ዳይ እሺ ጋይስ እባካችሁ 2 ደቂቃ ብቻ እባካችሁ ጋይስ፣ 2 ደቂቃ ነው የተሰጠን። ዳይ 2 ደቂቃ ነው፣ 2 ደቂቃ ነው የቀረን ጋይስ። እባካችሁ አንዴ 10,000 ሰው እንግባ። ዳይ አንዴ ዳይ። እሺ እየተላከልን ነው። ስለዚህ ጋይስ አንድ ጊዜ 10,000 እንግባ። ሁላችሁም 2 ደቂቃ ነው የሰጠን። 2 ደቂቃ ሰጥተውናል ጌሙን ለመጀመር። ስለዚህ አንድ ጊዜ እንፍጠንና ሼር እናድርገው። አንዴ 10,000 ሰው መግባት አለብን። 2 ደቂቃ ነው የሰጠን። በዚህ 2 ደቂቃ ጌሙን እንትን ማለት አለብን ጋይስ። 2 ደቂቃ ነው ያለን። አንድ ጊዜ አንዴ ዳይ ታይም አለቀ እያሉ ነው። ቴክስት እየላኩ ነው። እሺ ጋይስ ጌማችንን ልንጀምር ነው። በሚያሳዝን ሁኔታ ልንጀምረው ነው ጋይስ፣ ልንጀምረው ነው። ደቂቃ አልቋል። ስለዚህ ጋይስ ጌማችንን ልንጀምር ነው። ዳይ አሁን ጌሙን ከፍተናል ማለት ነው።
ኔትወርክ የለም። የሩታ ፋሚሊ ሌትስ ጎ። ስለምንችል በእናትህ ብቻችሁን መጣችሁ። እዚህ 20 ሺህ ሰው ነው ያለው። እዛ ምን ሆናችሁ? ብቻችሁ ምን ሆናችሁ ነው? በብዛት አናምንም እኛ። አንድ ሰው በቂያችሁ ነው። ባይዘው አንድ ሰው በቂ ነው። ከብዛቱ ጥራቱ አለ። ከብዛቱ ጥራቱ። አንዴ ይቅርታ ጋይ አንዴ ይቅርታ ለስታችን ላስቀምጥ ነው። አንድ ሰው በቂ ነው። አንድ ሰው በቂ ነው። አረፍ በይ ልጅ። እሺ 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 መደማመጥ እንችላለን። እየሰማን ነው። ቀጥል። እሺ ጌሙ ቤስት ኦፍ 3 ነው። ቤስት ኦፍ 3 ነው። ተከታታይ ሁለቴ ካሸነፋችሁ ያልቃል። ካሸነፋችሁ ነው። ካሸነፍን አትበል። ካሸነፋችሁ ያልቃል። እሺ ጉራችሁ ችግር የለውም። ሁለተኛ ንግስታችን አንዴ ወደ መድረክ። እሺ ሀሳብ መቀመጥ ምንም አታመጣም። የሚፈራችሁ ፈልጉ። አይደለም ለማንኛውም ባትንፉ። በዚህ ልክ እንደዚህ ሆናችሁ ማለት ነው። የሩታ ፋሚሊዎች እንኳን አደረሳችሁ። የኔ ቆንጆዎች የሩታ ፋሚሊዎች በዚህ ልክ ጉራ ነፍታችሁ ብትወርዱ በጣም ነው የምናዝነው። ስለዚህ ጌማችንን እንጀምራለን። ቤስት ኦፍ 3 ነው። ስማ እኛ ሞክረን ያቃተን ነገር ፍርሃት ነው። አልቻልንም። አንዴ አዳምጧት። እንደማመጥ አንዴ የተማረ ሰው ነው እዚህ ጋር ሰብስብ ያለው። እባካችሁን አንዴ እንደማመጥ። የተሰራ ፎቅ የለም ፕሊዝ። ለማንኛውም ብዙኛ ንግግር አናበዛም። በተግባር ምናምን ሰዎች ነን። በጩኸትም በምንም ምናምን ሰዎች አይደለንም። እዚህ ጋር ጌም ነው የያዝነው። በጣም ይቅርታ፣ አንድ ነገር ልናገር። በጣም ይቅርታ። እኛ ጋር ኮሜንት እየጻፉ ያሉ ሰዎች ናቸው እናንተ ላይ እየተከታተሉ ያሉት። ምንድነው ትንሽ ይዛችሁ ይመጣ። ቤተሰብ የላችሁ። የሰው ፍቅር እየታየ ነው እዚህ ጋር ገባ። እዚህ ጋር 20 ሺህ ሰው ፍቅር እየገለጸ ነው። አንዴ ለሩታ ከብዛቱ ጥራቱ ይላል አባቴ። እኔ እኮ ቅድም ጨርሼልሃለሁ ወንድሜ። አንድ ሰው በቂ ነው። በቃ ለእናንተ ለዚህ ጌም ለማሸነፍ አንድ ሰው በቂ ነው። እሱም ሰው ነው የምንጠብቀው። እሱ መጣ ማለት በቃ አንድ ሰው ነው የምንጠብቀው። ካልመጣ ተጫወቱ የሚባል ነገር አለ ጋይስ። ካልመጣ አንድ ጊዜ የልጆች ትምህርት ቤት ገብታችሁ ሲረብሹ ተው። እሺ ችግር የለውም። ሌላ ይኖትም ሲጨምሩበት የምታውቁትን ትንሽ አንጠፍጥፋት። እሺ ጌማችንን መጀመር እንችላለን። ጌም ጀምር ጋይስ። ከማውራት ስለናንተ አናውቅም። እኛ ሬዲ ነን። ኦኬ ስለዚህ ወደ ጌማችን መሄድ እንችላለን። ትቁማ ጀምረው ንቁ። ጌም እንጫወት ከሆነ ትቁም። አንዴ ንግስቷ ትቁም። ጌሙን ለመጫወት እንዲያመቻችሁ ከፈለጋችሁ ከዛ ከጀርባ ይመስለኛል እኔ ቤት ነው ያላችሁ፣ ሽንት ቤት ነው ያለው እና እዛም ጋር ሆናችሁ መጫወት ትችላላችሁ። እኛ ችግር የለብንም። ዋናው እኛ መጫወታችሁ ብቻ ነው የምንፈልገው። እንቀጥል በቃ ጌሙን ጀምር ጋይስ። እንቁማ ተነሱ። በጣም ፊት ሰጠናችሁ። በቃ እሺ ንገሪ። የሩታ ፋሚሊ አሁን በቃ እንዳንተ ተደራጁ።
ተደራጁ። በስመ አብ ወልድ መንፈስ ጌማችንን መጀመር እንችላለን። እንችላለን በደንብ ስለሚቻል ነው የምናሸንፈው። ከፊት ስለሚቻል መላክ ትችላላችሁ። ምንም አይመጣም። ፈራችሁ እንዴ? ላኩት እንጂ ዳኒ ሻላክ ልከና ወደ በኋላ ስለምታለቅሱ እንግዲህ ተቀበሉ። ከውጤት በኋላ እናወራለን። ጋይስ ላኩልን አንዴ። ልከናል እኮ ለምን አትቀበሉት? ፈርተው አትፍሩ። በቃ እንዴ ፈርተው አክሰፕት በሉን እንጂ እንጀምር ያሉት እነሱ የሚሸሹት እነሱ አችሉበትም እንዴ? አችሉበትም እንዴ? እንምጣ ማሳያችሁ አችሉበት። እሺ ተቀበሉን። እንዴ በአማርኛ ጋይስ በዚሁ አጋጣሚ ልከንላችኋል እኮ አክሰፕት አድርጉ። ቆይ ጊፍት አትስጡ ጋይስ። ቆይ ጌም አልተጀመረም ጋይስ። 21 ሰው አላችሁ። ቆይ ተቀበሉን። እኛ ልከናል። ጊፍት ምናምን የምትሰጡ ሰዎች አረጋጉት ፕሊዝ። አሁን አይደለም መስጠት ያለባችሁ እሺ። ብዙ ሰዎች ማለት ነው ብቻዬን ያለው እየመሰላቸው እና አንድ ጊዜ ተቀበሉን። ዳኒ እየላኩላችሁ ነው። እኛም እኮ እየላክንላችሁ ነው። ቀልዳችሁ አይጠገብም ጋይስ። እሺ አንዴ እኔ እየላኩኝ አንተ እየላክን ያለው ስለዚህ ወይ ላክልኝ ወይ ልላክልህ። እሺ ላክ። በቃ አንተ ላክ። ጭራሽ ይቆጣል። ቤተሰብ እንዳለው ሰው ጭራሽ ከማን ጋር እየተጋጫችሁ እንደሆነ ስላላወቃችሁ አትልኩም። እኔ ላክ አታውቁበትም። እመኑ። አለማወቅ ችግር አይደለም። እመኑ። ሌስኮ ጋይስ ሌስኮ። እናንተ ታብታብ እያደረጋችሁ ኔትወርካችን እናስተካክል ጋይስ። ታብታብ አረንጓዴ በብድር ካርታ ነው የገባችሁ። አትላኩ አላችሁን አይደለ? ይኸው እየጠበቅናችሁ ነው። ላኩ። ምንድን ነው የምትሰሩት? አታውቁበትም ወይ እናንተ ተውና እኛ እንላለን። እሺ ተው አብርሃም እጅ አይን ከኛ እንላክልን። ወይ ካለ ነው ወደዛ እንደዚህ ፈቀቅ በልና እኛ ዳኒ እየጠበቅናችሁ ነው ያለ ነው። እኛ ጋር አልመጣም እኮ ለሌላ ሰው ነው እንደምልከው ወንድም ከኛ ጋር ላክልና አውረኛ። እሺ አቁሙ። እኔ ልላክ እንዳትልኩ። እኛ እንላክ። እኛ ስለምናቅ እንላክላችሁ። አሁን አክሰፕት ነው። አክሰፕት በሉ። ምንም አልመጣም። ለምንድን ነው የመጣው? ጎበዝዬ ጎበዝ። አይኖ ፍርሃት አለ፣ ድንጋጤ አለ፣ ጭንቀት አለ። ይገባናል። እኛ ጊፍተር እስከሚመጣ ነው አክሰፕት ማድረግ ያልፈለገው። ጊፍተር እስኪመጣ ነው አክሰፕት ማድረግ። ምን ጥያቄ ያለው? ኧረ እንቀመጥ ጋይስ። ምን ጥያቄ ያለው? እኛ አንድ ሰው ነው የምንጠብቀው። 47 ሰከንድ እኮ 45 ሰከንድ። ያራ አክሰፕት በሉ ጋይስ። ይኸውላችሁ ጊፍተር እስኪመጣ እየጠበቁ ነው። 37 36 እግዚአብሔር ፈርታችኋል። አትፍሩን። ሰው እንዲቀንስብን ነው ጋይስ። እኛ ጋር ሰው እንዳይቀንስ ታፕታፕ ጋይስ። ሰው እንዲቀንስብን ነው አውቀው ነው። ሰው እንዳይቀንስ ነው። በደንብ ፎከስ አድርጉ። ሰው እንዳይቀንስ ጋይስ። ሼር አታቁም። ልከናል። ያው ደቂቃውን እንትን እያለ ነው። እየተቀበሉን ግን አይደለም። ይሄው በደንብ እያያችሁ ባንተ በኩልም አሳያቸው። ቆይ ጋይስ፣ እኛ እንደላክን ማረጋገጫ እናሳያችሁ። ጠብቁ። ይሄው ጋይስ እኛ ልከናል። ሰው እንዲቀንስብን ነው። ይኸው እኛ ልከንላችኋል።
ሰው እንዲቀንስ እንዴ ጋይስ አንድ ሰው ሄዶ ያሳያቸው። ከዚህ ከ23,000 ሰው ማለት ነው። አንድ ሰው ሄዶ ያሳያቸው ጋይስ። አንዴ ገስት ላይ ገብታችሁ አሳይቷቸው። አናቅም በሉ ወይ እኛ እንትን በል። ይሄ ሲጀመር ምክንያት አደራረጉ። ኦኬ ፍሬንድ ናችሁ እኮ ግራ ገባኝ። አንዴ ለጌሙማ መሆን አለ እኮ ፎሎ ከተደረጉ እሺ አይደለም። እሺ ቆይ አንዴ አቁም አብርሃም፣ እኛ እንላለን። እስቲ አሁን ልከናል። አሁን ተቀበሉ። ለሁለተኛ ጊዜ ልከናል። ደቂቃ እየቆጠረ ነው ጋይስ። ሰው እንዳይቀንስብን እሺ። አውቆ ነው ሰው እንዳይቀንስ ጋይስ። ሼር ማድረጉ እንዳትተው እንዳትሰላችሁ እሺ። ሌትስ ጎ ጋይስ። ይኸው አሁን ድጋሚ ልከናል። ካላመራችሁ ከፎቶ አሳይቼ አንስችላሳይ። እሺ አንድ ጊዜ ታገሱን ጋይስ። እነሱ ኪሳት እየጠበቁ ነው። ምን ጥያቄ ያለው ሜሪ? ይሄ ነገር አይከተልም። እሺ ጋይስ አንድ ጊዜ እኛም እየሞከርንላችሁ ነው። አንድ ጊዜ ከዚህ በፊት ላይቭ ገብታበት አታውቅምና ለዛ ነው ላይቭ ገብታበት አታውቅም። እና ምን ይሻላል? ወይ በአንተ ትገባለህ? አዎ እኛን ጠብቃችሁ ነው። በአንተ ገባለህ ተባክህ። ካልሆነ ወይ በአንተ ገባ። እንግዲህ ምን ይባላል? ይሄ ምክንያት ነው። ምክንያት ነው። ሼር ማድረጋችሁ እንዳታቆሙ። አውቀው ሰው ይቀንሳል። እኔ አንዴ ነው ላይቭ ላይ አይ ቲንክ የገባሁት ወይ አንዴ ወይ ሁለቴ፣ ግን ለመጀመሪያ ጊዜ እንደገባሁኝ ጌም ተጫውቼ አውቃለሁ። ስለዚህ ከዚህ አይነት ምክንያት አትደርድሩ ፕሊዝ። ማንን ነው የምትፎግሩት? አሁንም አለቀቁማችሁ ጋይስ። አንድ ጊዜ ታገሱን ጋይስ። ታብታባችሁን እንዳታቋርጡ ጋይስ። ታብታባችን እንዳይቆም 27 ሚሊዮን ሼር አድርጉ እሺ። ያው ትችላላችሁ። እስከዛ ሼሩን 300,000 እናስገባው። ሼሩን 300,000 እናስገባው። ታስገቡት። ሼሩን 300,000 እኛ እናስገባው። አንተ እንደዚህ እናስፈራለን እንዴ? እኛ ነገር እሱ ነው። ሳቁባቸው ጋይስ፣ እኛ እንዳንዘናጋ ሳቁባቸው በእውነት። እስከዛ አራት ላብ ነው ሙቃ ይመስላችሁ? አዎ እንጂ መቼም የሚቀበሉ አይመስለኝም። እንዴ ከ2,000 በላይ እኮ ካላት እኮ ላይቭ መግባት ትችላለች እኮ። እንዴ 83,000 ፎሎወር ነው ያላት። ላይቭ መግባት ትችላለች፣ ግን ደግሞ መቀበል አልቻልንም ብራዘር። ምንድነው ታዲያ መፍትሄው? እንጠብቃችሁ። ካልሆነ በአንተ ግባ። ዛሬ እንደሆነ አልፋታም። ወደኋላ እንዳትሉ እሺ። ፈርታችሁም ከሆነ ኢትስ ኦኬ። አይ ኖ ያስፈራል፣ ያስደነግጣል። ያለ ነው እዚህ ጋር ያለው 25,000 ሰው ነው። አይኖ ትፈራላችሁ። በታብታቡላ ትሸነፋላችሁ። አይደለም በጊፍት ይገባኛል ስሜቱ። እሺ እንላክላችሁ። አንዴ ሰማኝ። አንድ ጊዜ ዳኒ ወጣችሁ ተመልሳችሁ ነው ላኩልን ኢንቫይት በእንደገና እዛ ወጡና ማለት ነው። እሺ በዚሁ ኢንቫይት አንዴ ደግሞ ላክልን። እሺ አይዞህ ሽፈትን አልወድም። እኔም እንዳባቴ እኛ እኮ ልልክላችሁ ነው። ሼሩ እንዳይቆም 300,000 ግባ ጋይስ። ሼሩ እንዳይቆም 300,000 እንዳይቆም፣ ታብታቡም እንዳይቆም። ናይስ 29 ገብታችኋል። 29 ሚሊዮን ጋይስ፣ 29 ሚሊዮን ደርሰናል። ሌትስ ጎ። እሺ በደንብ ታብታብ ያደርጋችሁ። አሁን ትልካላችሁ። ላኩሽ እስኪ ላካን። ቆይ አንድ ጊዜ አልመጣለንም። ቆይ ጠብቀን። እሺ አሁን መላክ ትችላለህ። ላክልን። አሁን ላክልን። ያው ልከናል። ፍራት አለኝ በዘመድ እንግዲህ። አይዞን አብርሃምና ኤርሜላ፣ ይገባኛል ጭንቀቱ፣ እረዳችኋለሁ። በታብታብ እንደምትሸነፉ ታውቃላችሁ አይደለም? በጊፍት ግን
ኧረ በቃ ጉሮሯችን ነቃ። ተቀበሉ ካልሆነ ተውነ ተቀበሉ ካልሆነ እንደፈራችሁ አምናችሁ ምንድን ነው? የምር ደቂቃው እየቀነሰ ነው። 27 26 ምናምን ኢትስ ኦኬ። እኛ እንደውም ዛሬ አዳም ልጅነብ ያታለሽ አብርሃም ባንታ ይገባ ካልሆነ እሺ ካንሰል። እሺ እናንተ ላኩ፣ እኔ ካንሰል አደረኩት። ላኩ። እሺ ልከናል። አልመጣላችሁ? ልኬላለሁ። ቼክ አድርጎ። እሺ ጠብቀን ወደች ጎበዝዬ ጋይስ እናስፈራለን። እውነት ለመናገር ያስፈራል። 24,000 ሰው ቁጭ ብሎ እነሱ በታብታብ ነው የሚበልጣቸው። አይደለም በግድ ፊት ለፊት መምጣት ነበረበት። ምን እናድርግ? እኛ እንላክ። እኛም እኮ ላክን አይቀበሉንም። እሺ ዳኒ አልመጣላችሁም? አልመጣልንም። ስለዚህ ያለን አማራጭ በእኔ መግባት ነው። ስለዚህ እዚህ ጋር ጋይስ 12,000 ኦዲየንሶች ያላችሁ ሄልሚ ጋር ያላችሁ አንድ ጊዜ ላውራ ዳኒ 5 ደቂቃ ነው የሚሰጣችሁ። ቤተሰብ ይወጣብናል። 5 ደቂቃ። እሺ ጋይስ ያላችሁ ሄልሚ ጋር ያላችሁ ልጆች ግሬስ ፋሚሊ ብላችሁ ሰርች አድርጋችሁ ወደ እኔ መምጣት ትችላላችሁ። አሁን እኔ ላይቬን ከፍታለሁኝ። በእኔ ላይቭ እንገባለን። ይቅርታ በጣም የእሷ ላይቭ ከዚህ በፊት ገብታበት ስለማታውቅ ነው። የመጀመሪያ ነው ላይቭ የገባችሁ ማለት ነው። ስለዚህ ዳኒ 10 ደቂቃ ስጡን። አንድ ጊዜ ኦዲየንሶችን ስንሰባስብ 10 ደቂቃ ስጡን። ከዛ ልክልሃለሁ። 10 ደቂቃ ምንድን ነው? 10 ደቂቃ 10 ደቂቃ ብዙ። እኛን በጣም ብዙ አስቆማችሁ አስጠብቃችሁናል። የምንም 10 ደቂቃ የለም። ገብታችሁ ነው 10 ደቂቃ በራስህ ጋር። እሺ እስከዛ ዘፈን ክፈቱ። በቃ ጨፍሩ። ምን ይባላል? ፈርቻለሁ። አይዞህ እኔም ፈርቻለሁ። እኔ አልፈራሁም፣ እሱ ግን ፈርቷል። ኧረ ቆይ